ሰላም ሰላም የዩቲዩብ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ያላችሁበት የክርስቶስ ሰላም ይብዛላችሁ። ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው ሰላም ነኝ፣ እግዚአብሔር ይመስገን። እንዴት ናችሁ እናንተ? ስራ ጤና እንዴት ይዟችኋል? በያላችሁበት እንግዲህ አምላካችን እሱ ይጠብቃችሁ። በትናንትናው ዕለት በጣም ደስ የሚል በጣም ደስ የሚል ቀን ነበረ። የምስራች የሰማንበት ቀን ነበረ። ያው እንደምታውቁት እንግዲህ ለሁላችንም አባታችን ይሆናል። አባታችን ደሜ እንግዲህ ትላንትና ሙሽራ ነበረ፣ የክርስቶስ ሙሽራ ነበረ እና በጣም ደስ ይላል። እውነት ለመናገር በጣም ደስ ይላል። የሰው ልጅ ጅማሬው ምንም ይሁን ፍጻሜው ሲያምር ነው ደስ የሚለውና በእውነቱ እኔ እጅጉን ነው ደስ ያለኝ። ለምን ብትሉ የሰው ልጅ እንደው ዝም ብሎ ምንም ሳያውቅ ከቤተክርስቲያን ይወጣና ምንም ሳያውቀው ስለ እምነቱ ሳይረዳ ከእምነቱ ወጥቶ ይሄድና በጣም ብዙ ዋጋ ይከፍላል በህይወቱና እሱ ነገር በጣም ያሳዝን ነበረ። ማለት በቃ የሰው ልጅ ካሰበበት ደርሶ የሆነ እንደው መያዝ የሚፈልገው ነገር መጨበጥ የሚፈልገው ነገር ለሰዎችም ለጥያቄያቸው በቂ መልስ እንዲያገኙ የምናደርጋቸው ነገሮች እንዳሉ ሆኖ በህይወታችን ከፍለን ዋጋ ከፍለን የምናልፋቸው ነገሮች በጣም ብዙ ናቸውና እውነት ነው የምላችሁ በጣም ነው ደስ ያለኝ የተገረምኩት እጅግ በጣም። ምክንያቱም እኔ በየትኛውም እምነት ላይ ምንም አይነት ጥላቻ የለብኝም፣ ግን ቤተክርስቲያንን ሳያውቋት ስርዓቷን ቅኖናዋን ሳያውቁ ሳይረዱ ትምህርቷን ሳይረዱ ዝም ብለው ወጥተው የሄዱና የሚከፍሉት ዋጋ እሱን ሳስበው በጣም ያሳዝነኛል። እውነት ነው የምላችሁና ይሄ ነገራቸው በጣም ያሳዝነኛል። ሁላችንም የራሳችን የሆነ የተሰጠን እምነት አለ። በእምነታችን ስንኖር ደግሞ የራሳችንን እምነት ደግሞ ለማወቅ እንጣር። ይህን እንግዲህ የምለው ማለት የሰውን እምነት መንካት ምናምን አይደለም፣ እንደዛ እንድታስወስ አልፈልግም። ግን የሰው ልጅ በራሱ እምነት ማወቅ የሚፈልገው ደረጃ ላይ ካልደረሰ ያንን እስከሚያውቀው ድረስ መሞከር አለበት፣ መጣር አለበት። ክርስትና ደግሞ ብዙ ዋጋ ያስከፍላል። ዝም ብሎ እግሩን ሰቅሎ ቁጭ ማለት አይደለም። ብዙ ዋጋ ያስከፍላል። ብዙ ዋጋ። በሰው ፊት አድንቆትን አንፈልግም እኛ ክርስቲያኖች። እኔ በራሴ ማለት ነው ሰው እንዲያደንቀኝ ሰው እንዲያሞግሰኝ ምናምን አልፈልግም። የምፈልገው እኔ በቃ እምነቴን አውቄያት ለሰው ልጆች ትሁት ሁኜ ታዛዥ ሁኜ ለሚጠይቁኝ ጥያቄ ደግሞ የምችለውን ያክል በስነስርዓት መልሼ የማልችለውን ደግሞ አባቶችን ጠይቄ በስነስርዓት እንዲመልስላቸው ነው የምፈልገውና የእውነት የትናንትናው ቀን በጣም የሚገርም ነበርና በጣም ደስ ይል ነበረ። ይቅርታ እንግዲህ ጉንፋን ይዞኝ ነው። በጣም ደስ ይል ነበረ ከሚባለው በላይ ደስ ይል ነበረ። ለጥላት ግን ደስታን አይሰጥም። በነገራችን ላይ ወንድሞቻችን እህቶቻችን ከቤተክርስቲያን ወጥተው ሲሄዱ ቅድስት ቤተክርስቲያን የሆነ የሚጎልባት የተነሳ ነገር ያለ ይመስላቸዋል፣ ግን አይደለም። ማንም ሄደ ማንም መጣ እሷ ምንም አይጎልባትም። ቅድስት ቤተክርስቲያን እንዳለች ትቀጥላለች፣ አይጎልባትም። እሷ በስሯ ሆነው ተጠልለው ለኃጢአታቸው ንስሐ ገብተው ኃጢአታቸውን ከላያቸው ላራግፈው ቅዱስ ስጋውን ክቡር ደሙን ተቀብለው የዘላለም ሕይወትን እንዲያገኙ አባቶቻችን ያን ሁላ ነገር ያደርጋሉ። ለእሷ ደስታዋ ደግሞ ለቤተክርስቲያን ደስታዋ ይሄ ነው፣ ሌላ ምንም የለምና የጠፋችሁት ኑ ተመለሱ። ሳታውቁ ከቤት ወጥታችሁ ሄዳችሁ እህቶቼ፣ ወንድሞቼ፣ አባቶቼ፣ እናቶቼ ካላችሁ ደግሞ ወደ ትክክለኛው እምነት ተመልሳችሁ ግቡ ብያለሁ። አመሰግናለሁ።